ትመታታለህ። እኔ ደንግጫለሁ። የመታትን መጥቼ ሳየው በዚህ የተመታችበት መጥበሻና እንትን ተወለጋግዶ እዚያ ቤቷ ነው ያለው። አይቼዋለሁ እኔ ጭሜ የተላላካችሁበት ሜሴጁ ካለ ለምን አታሳይልማች? እልክልሃለሁ። ይኸውልህ እኔ እኮ አልኩት አንድ ቮይስ ሜሴጅ ነው ቮይስ ሜሴጅ ቮይስ መሆን አለበት ስላልካለሽ ስክሪንሾት አድርጊና ላኪ። ከዛ በኋላ ያለውን ነገር ትነጋገራላችሁ። ወይ አንቺ ማሳየት ከቻልሽ ፎሎ ላድርግሽ። የደወለልኝንም ፓርት ልላከው አይሻልም? የደወለበትን እስከ ቀኑ ምናምን ቪዲዮ አለው። ጁላይ ያጠፋውን አጥቶታል። የጠፋበትና የተደዋወላችሁበት ቀን ልጅ ሁሉም አለ። በቃ ላኪውና እኛ ቮይሱን የሚያጠፋበትን ያንን ሁሉ እናየዋለን። ምንም ችግር የለው። ከዛ በኋላ እናንተ ትቀጥላላችሁ። ግን ያለሽን ማስረጃ እኔ ያለ ከሱ ጋር አንድ ነገር ምልክ ከሱ ጋር የምነጋገረው ስለ አንድ ልዋም ስለተመታችበት በዚህ በይፋ ወጣ ራሷን ለዚህ ደረጃ ቆርጣ ወጣ ራሷን እንደዚህ ስለተናገረች ወንድነት ዛሬ ላይ ያላት ልብ አጠገቧ ስለሆንኩኝ ልብ ተሰምቷት ዛሬ ራሷን አውጥታ ለዚህ ስለበቃች ከጎኗ ነኝ። እኔን የነካኝን ነገር አያገባው ቲክቶክ ላይ ማውጣት አልፈልግም። ለምን እኔ በራሴ መንገድ በራሴ በህግ መንገድ በራሴ ወይ እሱን የምጠይቅበትን እጠይቀዋለሁ። ለምን ትክክለኛ ንብረትን የሰረቀኝ ህጋዊ ነው። ይሄን አሁን ነግቶሻል፣ አንቺም ላይ ደርሷል። እኔን ሰርቆ የመጨረሻ እኮ ተሮማ ሲጠፋ እኮ የኔን ንብረት ስለሰረቀ እኮ ነው። እሱን እዚህ ጋር ማውራት አልፈልግም። ለምን ጠበቃይም ሁሉ ነገር ፕራይቬት መሆን ነው የምፈልገው። ለሱ ራሱ ከዚህ ጋር እንደዚህ አይነት ነገር አውርቼው አላውቅም። ብሎክም አልተደራረግንም አለ እኮ እዛው። ግን ከእንደዚያ የራሴን ማድረግ ያለብኝን ነገር የማደርገው በህግና በህግ ብቻ ስለሆነ ያለነው ህግ ሀገር ነው የሚኖር። ጠፍቶ የት እንዳለ እኮ ፖሊስ ያውቃል። የት እንዳለ በስልኩ ጂፒኤስ ታይቷል እኮ። ይትናት ምንም ይኸውን የሚያወራው ነገር ራሱን ግዴታ ዲፌንድ ማድረግ አለበት ይሄ ልጅ። ለምን መሰለ የሌባ አይነ ደረቅ በቃ ይሄ ሂዝ ፕሮፌሽን ነው። ይሄ የእሱ ዲግሪው ነው። ገብቶሃል? እኔ የፈለገውን ነገር ማውራት ይችላል። እዚህ ሶሻል ሚዲያ ላይ ያሉትን ሰዎች ሊያሳምን ይችላል። አንድና አንድ ግን የልዋምን የመደብደቡ ነገር መቼም አልኩ እኮ አይካድም። እራሱ ነው ሲጀመር። እንዲህ ሌባ አይደበድባትም። እሷ የዛለት ማታ ሲጀመር ስራ አትሄድ፣ አትጠጣ፣ ከሰው ጋር አትገናኝ፣ በረንዳ ላይ ቁጭ ብላ ጨለማ ውስጥ እያወራች ከኔ ጋር አውርተን ነው ቻው በይ ደህና ደሪ በቃ ተኝ። ልጇ ደግሞ አያቷ ቤት ስለነበረች አያቷ የወንድ የአባቷ የልጅትዋ አባት ቤተሰቦች ጋር ለሰመር ሄዳ ነበር። በቃ ተኝ ሀጂ ይመጣል። አሁን ካልመጣም ተዩ፣ አትጨቃጨቁ። ለምን እንዳትጣሉ። በጣም ነው የሚጣሉት። በጣም ነው የሚደወልልኝ ጀርመን ሀገር እኔ በጣም በየቀኑ አንተ እንደዚህ አታርግ፣ በጊዜ ግባ፣ አትጠጣ። እዛ ትዊንስ ተርሚኒ ይሄዳል። እዛ በየቦታው ሲሄድ ሲጠጣ ነው የሚውለው ልጁ። አትጠጣ። ለምን ይሄ ነገር የሚያጋጫችሁ ከሆነ እኔን እንደሚለኝ በጣም ነው የሚወዳት የሚያፈቅራት፣ ልጅ መውለድ ይፈልጋል ከሷ። እንደውም አንቺ ስለመጣሽ አረጋጋሽልኝ ይለኛል። እኔ ግን እንዲመታት በፍጹም ነግሬዋለሁ። እጅህን እንዳትነካት ሰላሚና፣ ይሄ እኮ የኔ አግሬሲቭ ስለምታረገኝ ነው ይለኛል። አግሬሲቭ ብታረግህም መምታት አትችልም። ለምን ትመታታለህ እንዴ? እቤት ውስጥ ዕቃ እየተሰበረ አሁን ቲቪ ሰበርኩ ምናምን ሲል ሰምቻለሁ። ቲቪውን እራሱ ነው የሰበረው። ራሱ የልጅቷ መኝታ ቤት ውስጥ አድርገውት የሚሰብረው ህፃኗ ራሱ ትነግረኛለች እኮ ሀጂ በእጁ እንዲህ ሲያደርገው ሰበረው እኮ ትለኛለች። ኦኬ ሌላ አዲስ ትገዛላችሁ እላታለሁ። ይሄ እሱ ተናግሮ ሊያሳምነው የሚችል አይደለም። ገብቶሃል አይደለ? አንድ እውነት በትክክል ሰው አይምሮ ያለው ሰው በደንብ ጆሮ ሰጥቶ ማን ትክክል ያወራ ማስረጃውን ላኪላችሁ። እሺ ማስረጃውን ጆከር እናውራኛም
እነሱ ስለሚተዋወቁ እነሱ እኮ ይጨርሱ። ማስረጃ ስላላት ልጅቷም እነሱ እንትን ይበሉ ብለን ነው። ካለ አንተ ማስረጃ አውሩ፣ ተነጋገሩ። ግን እኔ አንድ ነገር የምነግር ማታም እየሰማው ነበር። አሁንም ብዙ የሚያውቁ ሰዎች ሌባ ነው ነው የሚሉ ጆከር የለኔ ነገርኩ እኮ ግልጹን። ስዊድን ሀገር አልኩ እኮ ስዊድን ሀገር ሰው ብሩ እየተበደረ ይሄዳል። አሁን እዚህ ጋር ብዙ ሰዎች ህይወት ማበላሸት ነው የሚሆነው። አብዛኛው ሰው ሄዶ አሜሪካ ትራኩን የገዛ አገር ቤት ወስዶ ብሩን ቤት የገዛ ማለት የብዙ ህይወት ማበላሸት ማለት። አሁን አንተ የደበረህን ሰው አንተ ስለምን አትናገር? ጠፍተው ሄዱ ናቸው። ለምን የሰው ህይወት አበላሸ? እነሱ ይምጡ። እንደዚህ አድርጎኛል ይበሉ። አንተ ከአንተ ጋር አላወራም። ይቅርታ ወንድሜ፣ ከአንተ ጋር ማውራት እባክህ እየነገርኩ ነው። ከአንተ ጋር የማውራት ፍላጎት የለኝም አልኩ። ምን ማን ስለሆንክ ነው? ጆከር ይኸውልህ በስርዓት እያወራሁኝ ነው። ቴዲ ሚዩት አድርግልህ፣ ችግር የለውም ሀጂ። ዙሮ ይኸውልህ በእንደዚህ አይነት ጉዳይ ላይ የተጋለጠ ሰው ካለ ምናምን ጁንታው አንተ አለ ስላከችልህ እኔ እንትን ነው ጆከር፣ እኔ ፐርሰናሊ እኮ አናቆም ገብቷል። ልጅቷ ተበደለች ብለን ያወራ ነው። ግን እሱ እያንዳንዳችንን በጥላቻ ነው ያየን፣ ስለተቃወም ነው ወጥረን ስለያዝ ነው። እኛን በገባበት ቤት ገብተን የእሱን አትሊስት እንኳን ጆከር በዚህ መገመት ትችላለህ። ከእህቱ ጋር እንኳን የሚያወሩበትን ቮይስ አይተህ ልጅቷ ላይ የደረሰውን አደጋ መገመት ትችላለህ። ይኸው እንዴት እንደሚያወራ ከእህቱ ጋር እንኳን ሺሻ ቤቱ ከማንም ጥቁ ጋር ስትጋደል ቁላ ያማረች አይደለም የምትመርጫው ቁላ ያማረች እሱን ሰምተነዋል እኮ ደግሞ እኔ ልጅቷን መረጃ አለኝ ተደዋውለናል። የተደበደበች ቀን ጆከር ልንገርህ፣ ትናንትናም መረጃ አለኝ ይቅርታ ብሎ የጠየቀበት ቮይስ አለ ተብሎ ሀቢባ ቤት 3 ሰዓት ሙሉ ሲጠበቅ ነበረ። የመጣ ቮይስ የለም። ገባህ? ሲጀመር አንድ ሰው የሆነ ሜሴጅ ልኮልህ ቮይስም ልኮልህ ወዲያውኑ ካላጠፋኸው ከቆየ ብታጠፋውም አይጠፋም ካንተ። ገብቶሃል? ገደብ አለው። ዝም ብሎ የሌለ ድራማ መስራት አያስፈልግም። ጆከር ምናለ መሰለህ እያወራው ነው የኔ ተራ ነበረ ስታወራ ቪዲዮ አላወራሁም እኮ አዳምጠኝ። አንተ ቅድም ገባህና ምን አልክ መሰለህ? አሁን ስለኔ ፐርሰናሊ አታወራ። ስሰድብህ ተሳድበህ የዓለም ዋንጫ እንዳሸነፍ እያወራሁ ነው። ለምን መሰለህ? አሁን አንተ ሚዲያ ላይ እየተወራውን ይሄ ወሸላህን አሰርተህ እንትን ከዛ አስቀንሰህ ነው ጋር ሲነጋገር። ግን ልጅቷ የተደበደበች ቀን የላከበት ሚሴጅ የተጻጻፍ ነው። ቮይሱን አጥፍቶታል። ያጠፋበትም ሁሉም ነገር እስከ ቀኑ አለ ስላለች ትናንትና ግን ጆከር ትናንትና እንደዛ አልነበረም መልሱ። ትናንትና ሪከርድ አለ የሚል ነበረ ጥያቄው። ከዛ አንድ ቴክስት ተጻጻፍክበት ቀን ሁሉም ነገር አለ። ሊና አሁን ባለችበት ሁኔታ ላይ በጣም አይምሯ ስለተበጠበጠ እሷ ቮይስ ነው የመሰላት። እኔ ግን የላከልኝ ቮይስ ላይ እሱ የሚያለቅሱ አሁን ግን ቁጥርህን ላክልኝ። ለምን በእንትን ልልክልህ አልቻልኩም? በቲክቶክ ስልክ ቁጥርህን ላክልኝ፣ በዋትሳፕ ልላክልህ። ስክሪንሾት ያደረኩትን ቲክቶክ ላይ መላክ አልቻልኩም። ሸገር ተቀበላት። ሸገር ለኔ ላኪው ፖላርዱ ሸገር እሺ ለኔ ላኪው ሀጂ ያን ቀን ተጻጽፈህ ከሆነ እንደዚህ ቴክስት ቮይሱን ተጻጽፈህ ነበር ለማለት ሳይሆን የዛን ቀን ብለህ እኮ ለመገመት አትችልም ወንድሜ። ሁል ጊዜ እኮ ነው ቪዲዮ የምናወራው፣ ሁሌ ነው የምናወራው። ለምን እንዳረካት የሚለው የተመላለሳችሁበት እዛ ላይ እናየዋልኩኝ። የተመላለስኩት ነገር የለም እኔ ስለሌለ ይቅርታ ካንቺ ጋር አላወራም። እኔ ካንተ አላወራም አልኩህ። አውርተሻል አይደለም? አውርተሽ የለ አላወራም። ጎ አውት ፕሊዝ። አለች አይደል? እንዳጠገብሽ እሷ መናገር አትችልም። ሳሊ የጉዳይ ባለቤት አለች አይደል? አጠገብሽ ዛሬ ይሄንን ትናንትና መናገር ያልቻልኩትን ኤቪደንስ ዛሬ ላይ መናገር ስለፈለኩ፣ ለምን ትናንትና ቢዚ ነበርኩ፣ አልተመቸኝም። ለዛ ነው። ኦኬ እሷ ጋር ባቻል ምንም የለችም አጠገብሽ? ኖ ተኝታለች። በጣም ታማለች። ሌሊቱ ሙሉ እንደዛ ስላደረች አሟታል። መድኃኒት ወስዳ ተኝታለች።
ስላልቻልኩ ነው። አሁን እዚህ እናንተን ሳያችሁ ርብቃን ሳያት ርብቃ ያለችበት ጋር መግባት ስለፈለግኩ ነው እንጂ እኔ ከሱ ጋር ማውራት ፈልጌ ሳይሆን ለእናንተ ግን ጆከር ይኸው መረጃ ያለው ሰው አለ፣ መረጃ ያለው ሰው አለ። አበባ ይልካል አስገባው፣ አበባ ይልካል አስገባው። ቮይስ ያለው አለ፣ ቮይስ የምጠይቀው ጥያቄ ጠይቀው ቮይስ ያለው ሰው አለ። ቮይስ ያለው ሰው ሚኪ የሚል ልጅ አለ፣ ብር የበላቸውን ልጆች ቮይስ አለው እና እሱ ከነ መረጃው አስገባው። አሊ እጇን አረደች አለ። እኔ የገባሁት ስለ ብር ስለበላው ምናምን ላወራ ሳይሆን እሱ ማጠቃላይ ሂደቱ እኮ ነው። ይኸውልህ ስለአንተ ሂደቱ ነው ችግር። ሌላ ምዕራፍ ይዘህ መታወራ ይኸውልህ ጆከር ይቅርታ ስለምናወራ እንደገባኝ እያየ ነው። ለእንደዚህ አይነት ነገር ለማውራት ጊዜ የለኝም። በቃ ይቅርታ ልወጣ ነው። እሱ ነው ነቅሎ ይወጣል ምናምን ይላል። አሁን ሀጂ ለምን መሰለ አሁን ለጊዜው የኤቪደንሱን አሁን እየላኩለት ነው ለሸገር በዋትሳፕ ያንን ያሳየክ ሁሉን ነገር ነው። ሀጂ አልኩህ እኮ ፊት ለፊት እንደዚህ አግኝቼው ዛሬ ላይ አሁን ያወራሁትን ነገር ልደግምለት የምችል ልጅ ነኝ። ለምን መሰለ ጠንቅቄ ሁልጊዜ አስጠንቅቄዋለሁ። እጅህን አታነሳም እኔ እያለሁ አንስቼም አላቅም። አንቺ ስንት ቀን ቤቱ መሮሽ በእሷ ተማረሽ ልትወጪ ስትይ ስንቴ ነው እየለመንኩ የምመልስሽ? ምንም ውሸት ማውራት አያስፈልግም። 1 ሚሊዮን ጊዜ ሰላም ተረጋጊ እያልኩ የምለምንሽ ነው። ማውራት አልፈልግም ፕሊዝ አታውሪ። በቃ ለምን አንቺ እኮ ነሽ ያወራሽው እኮ አንቺ እኮ ስለኔ ነው የምታወሪው ያለሁት ለጆከር ነው። ኦኬ ለዚህ ለኢትዮጵያ ሕዝብ አሜን ነው ላልኩ እኮ የራሴን ጉዳይ እኮ ሀቅ ቢኖራችሁ ማይሆንሽ የኢትዮጵያ ሕዝብ የምታከብሩ ሀቅ ቢኖራችሁ ማኖሮ በሰዓቱ ትክሱ አፍላፋት መላለሱና ሀጂ ቆይተዋት እሷን እና መረጃው ለሱ ተላክለት ለህዝብ ያሳየው እሱ እንዲህ የሚንጨረጨሩት እንግዲህ የሰረቁት ሰዓት ስለጠፋባቸው እሷም ሰርቃ ቃለ ምልልስ ካደረገው ወደ ስድድብና ወደ ሌላ ተንኮል እንደሚገባ እሷ ትስረቀውም አትስረቀውም የራሷ ቢሆን አንተ የሰረቁበት መረጃ ካለ ማውጣት ነው። የራሷ የመጣችው በፈለገችው ታውቃ አንተ ሰርቆኛል ስላለች ሰላም የሚል የሰረቁት ለምን መሰለ እናንተ ኖ ለምን መሰለ ጆከር ለሸገር ፈለገችው ታምጣው አንቺ ለምን ነካ ልክልሃለው እንትኑ ኤቪደንስ እውነት ይሄ ነው። እውነቱን ለምነግርህ ለኔ ነው ላክሽልኝ። ሸገር የት አለ? ለምን ወጣ? ግን የወንድማዊነት ካለን ቅርርብ የውስጤ ልንገርህ ብዬ ነው። በጣም ልቤ ነው የተሰበረው እንደዚህ ስላየዋት ሊናን በጣም በቃ ይሄንን ነው ልልክ የምችለው። ሌላ ምንም ምለው ነገር የለም። እሺ ሀጂ ምን ልልክ መሰለህ? ሸርሙጣ እናትሽን የቤተ መንግስት ዘበኛ ሳይቀራል እንደሚበላ ምናምን ሸርሙጣ ደግሞ ስለ እንትን ታወራለሽ እንዴ? ሸርሙጣ አባትሽ ሸርሙጣ ሸርሙጣ ዘረ ሸርሙጣ አይደላችሁ ማጣማት ያለሽ ብያዝ ራሱ የሚመጣብኝ ነገር የለም። ክሱ ክስ ይመስለኛል አመት አያስመስለኝም ቢባል እንኳን ረማሙት እነሷ ደውልልኝ ሀጂ። እንግዲህ እዚህ ጋር ቴክስቱ ምን ይላል ደግሞ እኮ የሚገርመው ይህ ሰዎች የሚመጣው አንብቡት። ኮሜንቱ ምንም አታመጡም ገደል ነው ይዛችሁ ምገባው። 1 ዓመት ነው የሚያሳስረኝ፣ ብታሰርም 1 ዓመት ነው የሚያሳስረኝ። በደንብ ሰሙ። እዚህ እናትሽን የቤተ መንግስት ዘበኛ ሳይቀራል እንደሚበደል ምናምን ያሳዝናል። ደግሞ ስለ እንትን ታወራለሽ። ይሄን አባትየው ፎቶ ከለቀቀ በኋላ አንድ ያረሚታ አርገው አንድ ማይሆን ነገር አንድ የሚታርገው እንዴ በክፈት ስትባል ትከፍታለህ። ነውረኛ ነህ እንጂ እንዲህ አይባልም። ለቤተሰብ የሰማው ጆከር እዚህ ጋር ማታመጥ ያለሽ ብያዝ ራሱ የሚመጣብኝ ነገር የለም። ክሱ ክስ ይመስልሻል? አመት አያሳስረኝም ቢባል እንኳን ግን ገደል ነው ይዣቸው መገባው ሆነን እናትሽን የቤተ መንግስት ዘበኛ ሳይቀራል እንደሚበዳት ምናምን ሸርሙጣ ደግሞ ስለ እንትን ታወራለሽ እንዴ? ሸርሙጣ አባትሽ ሸርሙጣ ሸርሙጣ ዘረ ሸርሙጣ አይደላችሁ። እኔ ሚኪን የማስገባውና ከነ መረጃው ሚኪን መጥቷል። እንደዚህ ለሞተች እናቷስ
ሀጂ ችግር የለውም። ህዝብ አይደለ እንደ ፎቶ ይለጥፎ እንደዛ ፎቶ ቢለጥፍ ፎቶ ለሱ የሱ ፎቶ ለምን አስለጥፈው? የሞተች እናት ሾርሙጣ ነበረች። ፎቶ ይነ ከስዊድን ሀገር እንዲያርገው ሀጂ ምድረ የአክሱም ሰዎችና የአድዋ ተሰባስበው እኔ ላይ ስላደረጉት ነገር ግድ አይሰጠኝም። በጠቅላላ የእሷ ግሩፕ ናቸው፣ የእሷ ግሩፕ ናቸው። ርብቃ አንድ ነገር ልንገር፣ ይህ ታምራት የኔን ፎቶ ከለቀቀ በኋላ የተናገርኩት ስማ፣ የሞተች እናቷ ግን እንዴት ሾርሙጣ አንቺ ጸጥ በይ። አንድ የሚታርግ ጆከር ወይ አስወርበት አንድ ጊዜ አንቺ ጋር ብዙ ሰው ምንም በማላውቀው ነገር ፌስቡክ ላይ አባቷ ሲለጥፈኝ ምንድነው አባቷ አይደለ እንደ ለጠፈኝ ሊክ አንድ ቁጥር ጻፍ ወንጀል እንደሰሩ ካርል ዚ እንዳመት ነው ያሳስረኝ ወንጀል ሰርታል ታውቃለህ። ምንም የሰራሁት ወንጀል የለም። ምንም የሰራሁት ወንጀል የለም ወንድሜ። አንዳመት ነው ያሳስረኝ ወንጀል ሳሰራል። ሊኪን አስገቢው እናቱ ይሄ የራሴ የስዊድን ኬዝ ነው፣ በእነሱ ኬዝ አይደለም። ኦኬ ዝም ብላ አንተስ አንድ ቢት እኔ ማውራት መቻልናስ ትገርመኝ። አቀኛ ሚኪን አስገቢው። ይሄ የላቀች እንዳንተ ለማ አይነደረክ እንዳንተ አቀኛ ሚኪን አስገቢው እናቱ አቀኛ ሚታርጉት እሱ ደግሞ ይነግረናል ብለን ላውራ አንዴ እናቱ አንዴ እሱን በመረጃ ያሰማል። እሺ ሚኪ ቤተሰብ ነው ይሰጥ እንዴት ናችሁ? ያ እንትን የመታት ነው ማስረጃ አይደለ እንጂ ስለ እየወሰደ አልመልስላቸውም አሁን ቅርብ ጊዜ ስጡኝ ምናምን ያላቸው ነገር ብዙ ቮይስም አለ ቴክስትም አለ ላሰማችሁ እችላለሁ። ያውቃል እሱ ሀጂ ፍቃደኛ ና ላሰማችሁ። ይኸውልህ ጆከር እሷን መታሃታል አልመታሃትም ስለሚል ነው የገባው ነው አይደለ? ሌላ ደግሞ ምዕራፍ ታረጉና ከዛ ደግሞ ስለዚህ ተሞ ትገባላችሁ። ያው ላውራት መታሃታል አልመታሃትም የኢትዮጵያ ሕዝብ ነው ምን የኢትዮጵያ ሕዝብ ትለኛለህ። ሰላም ቤትሽን ከሆነ ድረስ በየተራ ብናወራ አሪፍ ነው። አሁን ስለመታሃት አልመታሃት የሚል ያው ህግ ነው የሚጠይቀህ። ኦፍ ኮርስ መረጃ ያለንም ህግ ይጠይቃል። ስለ መታሃት አይደለም የገባው እኔ አልሰረኩም ሌባ አይደለም ስላልከው ነገር ያልመለሰላቸውን ብር ከ6 7 በላይ ሰዎች ስላሉ የነሱ ቮይስ ላሰማቸው ነው። ፍቃደኛ ከሆንሽ ማለት ነው። አልሰረኩም ማንንም የለውም ስትል ነበር። እንዴት ላሰማ ያለው ነው ሰማስ ይቅርታ ያለው ቴዲ ካንተ ጋር የማውራት ምንም አይነት ፍላጎት እሺ ቀጥል። አሁን ሚኪ ነዘረኛ ያለው መረጃ ሰማንና አንዴ ቴዳ ሀጂ አንዴ ሚኪ ያለህን መረጃ ይዘህ የመጣኸው መረጃ ለህዝቡ አሰማና 3500 ሰው እየሰማ ነው። ያለህን መረጃ አሰማን። መጀመሪያ ከርሲት ልጀምር። ርሲቱን ላሳያችሁ በፒክቸር ወይ ልላክላችሁ አንዳችሁ። ያ ቪዲዮ ክፈትና ካሜራን ፍሊፕ አድርጋ ሁሉ ነገር አሳየን። ቪዲዮም ከፍቼ ታሪታ ያው ርሲቱን ይሄን ታውቀዋለህ። ይኸውልህ የት ነው የማውቀው? እኔ የማውቀው ነገር የለም። ሪሲቱ ካለ ያስገባችሁለት ሰው አለ ማለት ነው። በዛ ሰው መሰረት መጠየቅ ትችላላችሁ። ባጭሩ ይሄን ብትክደኝ ድምጽ እንደማትክደኝ እርግጠኛ ስለሆንኩኝ ላሰማችሁ። ወይስ ችግር የለም? በጣም የሚል ስለሆነ ነው። ነገ እደውልልሻለሁ ስወጣ። እኔ ሄደችው ጸበሏን ታርግበት ተዋት። እሱ እኔ አሁንም 6 ቀን ራሴ በደንብ አወራቸዋለሁ። ማን እንኳን ብሩ ይመለሳል። ሌላ ምን ችግር ያልኩት እሷ ጸበል ስለሄደች ነው። አንዴ አትገባ ተዋት ነው ያልኩት ለእሷ ስለሰጣት። አንዴ ሳሌም አንዴ የምታረጊዋለሽ ምክንያቱ አንዴ እኔ እመልስልሃለሁ እያለ ነው። ስሙ በደንብ ስሙ አጂ አንዴ ስማውና ከዛ በኋላ መልስልበታል። ከዛ እመልሰዋለሁ እያለ ድምፅ ስሙት። ደህና ነሽ? ይኸውልሽ እኔ ካልጋ ላይ መውረድ ስለማትችል ያመመኝ ነገር ፊልም ሚኪም ያውቃሉ። መውረድ አልችልም። ፎቶ ሁሉ ልኬላቸዋለሁ። አሁን 5 ቀን 6 ቀን ቀረኝ። መራመድ መንቀሳቀስ አልችልም። ለሰው ልጅ እንግዲህ መባማችሁ ይዩት አልልም። ሌላ ምንም አይመለከታት። መመለስ ካለበት ብሩ ይመለሳል። የማይሆን ከሆነ ምንም ችግር የለው። ምንም ያጣላል ነገር የለም። ግን እኔ ስልክ ማላነሳው አሁን እንኳን ትንሽ ይሻላል። ማውራት ደረጃ እንኳን ማትችልበት በጣም የሚያስጠላ ነው ውስጥ ነበር የነበርኩት። በሌላ አይደለም። እኛ ጋር ሲስተካከሉ አሁን ሰላም እኛ ጋር ሲተቀምጧል። በደንብ እየሰማችሁ 6 ቀን የቀረው እየዳንልኝ ነው። የዛኔ ነገሮች የማይሆን ከሆኑ ብራችን ይመለሳል። ምንም ችግር የለው።
ሊና ራሱ በጣም ትልቅ ችግር ላይ ነው ያለችው። እናሽ እሷ ልትድን ሄደችው እና ጸበሏን ታርግበት ተዋት። እሱ እኔ አሁንም 6 ቀን ራሴ በደንብ አወራቸዋለሁ። ማሁን ከሆነ ብሩ ይመለሳል። ሌላ ምንም ችግር አይፈጠርም። ሰላም ቋቸው እንዴት ነህ? ደህና ነህ? ያው እሱ ለማን ሰጠህ ለማን አስፈላጊ ነው እየተበላችሁ ናት። ላሰማችሁ እሷን ወይስ የሱ ብቻ ነው የምትፈልጉ? አሰማ ሰጠህ አንተ ታውቃለህ። ያው እኛ የጀመርነው ባንተ ነው። ስለዚህ ከአንተ ጋር ነው የምናወራው። ገብቶሃል? እና ፕሊስ ከቻልክ በአጭር ጊዜ 30 ጊዜ ችግር ማውራት አልፈልግም። ያለውበት ይበቃኛል፣ ያለንበት ይበቃናል። መጀመሪያውንም ነግረንህ ነበረ። ምንም አላልንም። ታመም ያለው ስላልክ ዝም ያለ ዘምታ መረጥ ነው። ያው እንግዲህ ከታመመ ሰው ጋር በሽታ ሆን ብለህ አታመጣውም። ገብቶሃል? መጀመሪያ ነግረናል። ስራ መልቀቅ አለብን፣ መናገር አለብን። ብዙ ነገር ተናግረናል። እሱ አልፈዋል። ማውራትም አልፈልግም ከዚህ በኋላ። ያው ስላመነ ነው ይሁን ያደረግነው እና በቃ ከቻልክ ቶሎ ብለህ በዚህ 3-4 ቀን ብር አስገባው ፕሊስ። ቢያንስ በቃ እንደ አዲስ ህይወታችን እናስተካክልበት። የዱባይ ኑሮ የማታውቀው ከሆነ ደግሞ ያው ወይ የአረብ ኑሮ የማታውቀው ከሆነ ጓደኞች ጋር ደውልና ጠይቅ። ሌላ ሀገር ስራ ነው የሆነ እንኳን መንቀሳቀስ ትችላለህ። እዚህ ግን ብር ሳትከፍል ለ1 ቀን መቆየታችን ይሄ ነው ብዬ ላስረዳ አልፈልግም። ግን በቃ ከቻልክ በቃ ቶሎ ብለህ አስገባው በምሽ። ይህም ቴክስትም አለ ማን በምችሉ ከሆነ ከዛ ቮይስ ሞላ። ይሄ አንድ ሴት ልጅ ነው። ሌላም አለ ልክልሃለሁ ጠብቀኝ እያለኝ ልጅ አለ። ብዙ ናቸው የተባሉ ቴክስት ማን እያነበባችሁ ቴክስቱ ስክሪንሾት ተደርጓል። በትግርኛ ነው የተጻፈው። በአማርኛም ልናስተረጉመው እንችላለን። ሐሳብካ ንገረና በጃኻ በቃ ቅርሽና እንዶ መልሶ ታዩ ትጸገም ወይስ ናይ ሰብ ጭንቀት እዩ ዝሕጉሰካ? ሐሳብህ ንገረን ወይም ለምን የሰው ጭንቀት አይገባህም መልስልን ምናምን ነው ያሉት። እሱ የመለሰላቸው ደግሞ ከታች የመትከል ቪዛ ሲወጣ መትከል ማለት ወድ ፈንቅል ይባላል። እዚህ መግባት ከሚችል ከሆነ ያውቀዋል እሱ። የመትከል ቪዛ ሲወጣ የነሱ ብር ይመለሳል። የዛኔ እልክላቸዋለሁ። ይኸው በደንብ አድርጋችሁ ትዩት። ይታያል? አዎ ይታያል፣ በግልጽ ይታያል። ሲጀመር የኔ ሀጅ ቤስት ነው እንጂ የሚለው ይሄ የማን እንደሆነ ኦኬ። ይሄንን ብትክድም ጽሁፉን ብትክድ ግን ድምፁን አትክድም። ድምፁ የቅድም አንዴ አስጨርሰዋለሁ። ሰላም እኔ መልሰናል ካሉ ባስገቡበት አካውንት ይጠይቁ፣ ይክሰሱ። እሺ ሀጅ አሁን ስለ ህግ አይደለም፣ ግን እዚህ ጋር 3500 ሰው ሀቁን ይወቀው ነው እያልን ያለ ነው እንጂ ህግማ ቢኖር መጀመሪያም ቲክቶክ ላይ አሁን የገባ ነው። አሁን ለህዝቡ ነው እያስረዳን ያለ። በህግማ የጠየቅነው አለ እህቴ፣ በህግማ የጠየቅነው አለ። እኔ በህግ ጠይቄዋለሁ፣ እያስፈለግኩት ነው። ጣሊያን ሰሪ ገብቶኛል። ይሄንን አንድ ያዳምጪኝ። በህግ ይጠይቁኝ ስላለ ጠይቄዋለሁ። ተመታለች አልተመታችም የሚለውን ህዝቡ እንዲያውቅ ነው እና ደግሞ ብር አላጭበረበርኩም የሚለውን ሀሳብ ህዝቡ እንዲያውቅ ነው እያደረግን ያለ ነው እንጂ ግን በህግ ቤት ሆነን አይደለም። ተጠይቋል፣ ጠፍቶ እየተፈለገ ነው ያለው። ከጣሊያን ውጪ ከሆነ ይኸውልሽ የግድያ ኬስ ካልሆነ በስተቀር ሌላ አውሮፓ ሀገር ሄዶ የጣሊያን ፖሊስ ማምጣት አይችልም፣ ግድያ ሲኖረው ነው። አሁን ወደ ጣሊያን ሲገባ ታይም መያዝ ይችላል። ሳሊ አንዴ ልመልስለት እሱ አንዴ ያሰማና ሚኪ አንዴ ያሰማና ጨርሰን እንደገና እሱ ያለው ሰላም ያኔ የለም የትኛውም ወንጀለኛ ባለበት ሙሉ ዩሮፕ ነው። እንደዚህ ነው ማጭበረበር ሙሉ ነው። ተሳስተሃል። በጣም ኢንፎርሜሽን ግን አልሰጥህም። ለምን መሰለ ሙያ በለ ሳሊ ለምንድን ነው ወደ ጭቅጭቅ ወደ ክርክር የምታስገቢው? ዝም በይ። እኔ ልንገረው ልመልስለት ራሴ ሳሊ ለምንድን ነው ጭቀላው ይቅርታ፣ እንደዚህ አይነት ዝባዝን ከላ ማውራት አልገባውም። ከነዚህ ጋር ሲጀመር ከራሷ ግሩፖች ላይ ማውራት ፍላጎት የለም። አውቆ ለማውጣት አንዴ ሀጂ አንዴ ህዝቡን አክብረክ ያ ማለት አድርገሃዋል። ዲስፔክት አድርገክ አንዴ የራሷ ግሩፕ ናቸው። ቴዲ ከነሱ እኮ አንዴ አዳምጠን ያ ማለት አሁን ረግጠክ ወጣ 3500 አንድ አዳምጠኝ። ይሄንን
አሳየን ለኛ ሚኪ አሳየን 3500 ሰው አለ አሳየን እውነቱ ነው ለምን ሀጂ ይላል የሌላ ስልክም ቢሆን ያለ እውነቱ ነው ሌላ ስልክ እዚህ ሀጂ ብዬ ልጽፍ ይችላል ችግር የለውም ደውዬ ሴቭ አታርጊው አጥፊው ሲቡን ስልኩን ይታይ እላታለሁ እናንተ እየሰማችሁ እዚህው ሴቭ ያደረገችውን ስልክ ትደልተውና ስልክ ቁጥሩ ይታያል ያውቀዋል የሱ ስልክ እየሰማችሁ አናግራታለሁ ቤሪ እየሰማሽ ነው ላይቭ ላይ ነው ያለውኝ ሀጂ ሴቭ የተደረገው ስሙን ኮንታክት ገብተሽ ስሙን ደልቺው አጥፊውና ዝም ብሎ በስልክ ቁጥር ስክሪንሾት አድርገሽ ላኪልኝ ስልክ ቁጥር ብቻ ስሙ አጥፊው ከዛ ስልኩ አይክደውም የራሱ ስልክ ስለሆነ አይክደውም ሰሚያኽን ቤሬ ማሚኬ አዛ ወላሂ ግሩፕ ሞኒ መስአስኪ ኦኬ አንዴ ልጇን እሺ እቱያ እየሰማችሁ ልጅቷን እያለቀሰች ነው እስከዛ ግን ቮይሱ የሱ ስልኩ ስሙ ቢክደው ድምጹ ስለማይክድ ቮይሱን ብቻ እንስማ ስደግፉ የነበራት እኛ ግን እናሸንፈዋለን በደንብ አድርገን ነው የምናሸንፈው ታስሮ ተጠፍንጎ ታይቷል ሚኪ ወጥቶ ነው ሚኪ የት ገነት ማነች በምድር ላይ ተናነች ነገሩ አንድ በእናትህ አንዴ ገነት ማለት ራሱ አውቀዋለሁ እንዳለ እሱን እህቱንም እሷንም ልጅቷንም አውቃቸዋለሁ አንዴ እስቲ አውራ ነገር ልጅቷ አሁን እቺ ምን አይነት የተመታችው ልጅ እንደሱ እሱ እንደሚላት እንደዚህ ሰካራ ምናምን ነገር አይደለችም ጩጬ ነች ጩጬ ልጅ የነበረች ልጅ ነች አባቷን ያመጣት አባቷ ኤምባሲ ውስጥ ነው የሚሰራው እዛ ውስጥ እንደዚህ እሱ እንደሚላት ሰካራም ጠጪ ወይ ሱሰኛ የሆነ መሸጫ መደነሻ ቤት ምናምን እንዳለው አይደለም እንደሱ አይነት ልጅ አይደለችም ልጅቷ ባህሯ የራሷ ከቤተሰቧን አክባሪ ምናምን ነገር የሆነ ጊዜ እናቷ ምናምን ነገር ሞታባት ጭንቅላቷ ጥሩ አልነበረም ሚንስ ሌላ ነገር ውስጥ አልገባችም በቃ ራሷን አላርዲያው የሆነ ሰው ሲሞትብ እንደሚሰማ አይነት ስሜት እንደሱ አይነት ነገር ነው የነበራት ከዛ አግብታ ነበር የኛም ፍሬንድ ነው ያገባቸው ወልዳለች ምናምን ነገር አልተግባቡም ከሱ ጋር ተለያይተዋል ከሱ ጋር ካሁን ከዚህ ልጅ ጋር ጀምራለች ማለት ነውና ከጀመረች በኋላ እንደተፈጠረ ምናምን ነገር ግን እሱ እንደሚላት እንደዚህ አይነት ሌባ ምናምን እንደዚህ ጠጪ ቃሰባሪ ተደባዳቢ ምናምን ነገር አይደለችም ከእህቱ ጋርም ሲሰዳደብ ያያችሁት እህቱ ለሱ ብላ ብዙ መስዋዕት ከፍላለች ብዙ በቃ ይሄ መደረግ የሌለበትን ነገር አድርጋ በሱ ምክንያት ነው ራሱ ከባሏ ጋር ምናምን ተጣልታ ብዙ ነገር ሆናለች ማለት ነው እሷ ለእህቱ የምትኖርበት ቤት ቴዲዬ በመታወቂያ ነው የምትገባው ግቢ ውስጥ ለመግባት እንኳን እሷ በሹፌር ነው የምትሄደው ጎልፍ የጣሊያን ጎልፍ ተጫዋች ነበር ባሏ ማለት በጣም ሀብታም ኢትዮጵያ ለ3 ቀን ትሄዳለች ጫት ለመቃም ብቻ ማለት ነው በጣም የሚገርም ላይፍ ነው የነበራት ማለት ነው ግን ያው በቤተሰቦቿ ምክንያት ምናምን ነገር እንደውም አንድም በሱ ምክንያት እሱን ያመጣችው እሷ ነች እና በሱ ምክንያት ነው ብዙ ነገሮች ሆና ያው ከባሏ ጋር ባለመስማማት ምናምን ብቻ ብዙ ነገር ሆና ነው እንትን ያለችው እሱ እንደሚላት ግን ልጅቷ እንደዚህ አይነት ልጅ አይደለችም በቃ ጠጪ ነች ሰካራም ነች እንትን ነች ምናምን ነገር ምንም የምትባል ልጅ አይደለችም እኔ በጣም ቤስት ጓደኛዬ ነች እሷ ተመቸዋ እህቱም እኛን የተቀበልናት እህቱን የመጣችው ከግሪክ ነው የመጣችው ሰርከስ ምናምን ለመስራት ሰርከስ ከሚሰሩ ሰዎች ጋር ነው የመጣችው እንደው እኛንን ተቀብለን ምናምን ነገሮችን እዛው ሪፊሽ ካምፕ እንድሰጥ ያደረግነው ምናምን ነገር ወረቀት እንዲሰጣት ነገሮች እንዲስተካከልላት ያደረግነው ማለት ነው በጣም ጥሩ ልጅ ቀን ልጅ ነች ለቤተሰቧ ብዙ መስዋዕት የከፈለች ነች እሱ እንደሚላት አሁን ትናንትና ምናምን ሲሰድባት ምናምን ሰምቻለሁ በጣም እንደውም የተናደድኩት ማለት ነው እናት ሆነ ያሳደገችው በቃ ብዙ ነገር የከፈለችው እሱ ታላቋ ሆኖ ግን እሷ ብዙ ነገር የከፈለችው እሷ ነች ይህንን ሁሉ ነገር አድርጋለት አሁን ትናንት ፐብሊክ ራሱ ሲሳደብ ሳይሆን በጣም ነው የደበረኝ ማለት ነው ግን እሱ እንደሚላት አሁን ሊና ማለት ነው ለዋም እንደዚህ አይነት ልጅ አይደለችም ይሄ ሰካራም ጠጪ እንደዚህ እንትን ስትል ምናምን እንትን የምትል ልጅ ምናምን አይደለችም በቃ በጣም ማርያምን በጣም የምትገርም ተፈጥሮ ያላት ልጅ በጣም ቆንጅዬ በጣም በቃ ጥሩ ልጅ አባቷን የምትፈራ ከቤተሰቦቿ ጋር የምትኖር አባቷ ኤምባሲ ውስጥ ነው የሚሰራው እሱ ነው ያመጣት በልጅነቷ ነው የመጣችው እዛው ነው የምትኖረው ምንም የተለየ ነገር የለም እሱ እንደሚለው ግን አይደለችም እሷ ለማለት ነው
ማቃቸው ማለት እንጂ ሁሉንም አውቃቸዋለሁ። 3 ወር እንደዛ ነው ያለና ናፒን ታውቂዋለሽ? አብረው እንትን ያሉት ዋት አባውት ገነት ስለምትባለው ልጅ ለምን አነግሩንም? ራሷን የጠፋች ልጅ ገነት የምትባል ልጅ አለች፣ ፍቅር ሲዝም ቤት የነበረች የሱ ነበረች። የልጁ እናት ነች። አመነ እኮ እሱ የልጁ እናት ነች። ሞታለች። በልጇ ተበሳጭታ በልጇ ተበሳጭታ እንዴት ነው የምትሞተው? ምን ማለት ነው? ልጁ እኮ በቃ የራሱን መላምት እኮ ነው ያስቀምጠው። ልጁ ይላል ምን ታደርገዋለህ? በቃ መናገር ሳሊም ሰማሽ? ቴዲ ቤተሰብ ሆነሃል። እንደዚህ ነው በቃ ከተቃወምከው እኔንም ቤተሰብ አድርጓል። እኔ ሁለቱንም አንድ ቀን ውስጥ ነው የማውቃቸው። የሚገርም ሚኪ ከቶኝ ነው እኔ ተበድላለች እንስማ ሲል ዋትሳፕ ላይ የገቡት ሁለቱንም አላውቃቸውም። ግን ልጅቷ ከነ ናፒ ጋር ምናምን ፍሬንድ ነበረች። ናፒ ይነግረኝ ነበር ጨዋ ልጅ እንደሆነች ምናምን። በጣም ስነ ስርዓት ያላት ልጅ ናት። ልክ 10 ሳንቲም እንዳለው ማለት ናፒን ታውቀዋለህ መቼም። እንደዚህ ሌላ ነገር ውስጥ የሚሳተፍ ልጅ አይደለም። እና አብዛኞቹ አሁን የሱ ቲፎዞች ይቅርታ ጠይቅ እያሉት ነበር። እዛ እንትን ቤት ሰምቼዋለሁ። ይቅርታ ጠይቅና በቃ የሚደረገው ነገር ብዙ ሰዎች ስትተናገሪ ስህተት በስህተት ላይ ያለ ሲያውሪ ዋላችሁ። አሁን የሌና ጉዳይ ማታ እኔም ስከታተል ነበር እንትና ቤት እና በጣም አይምሮን እየነካኝ ያለው የገኒ ጉዳይ። እንግዲህ ይሄ ልጅ ሌላ ኬዝም አለበት። ራሷን አጠፋችሁ የተባለችው የልጁ እናት በልጇ ምክንያት ነው ራሷን አጠፋችሁ ይላል እና ይሄ ነገር በደንብ ቢታይ ግልጽ ነው። ልጁ ሴቶቹን ይመስለኛል በጣም እልህ ውስጥ ይከታቸዋል። በሳቁ አቃጥሏቸው እሱ ይስቃል። እንደዚህ ባህሪ ያለበት ሰው ነው። አንድ ሴት በሱ ምክንያት ህይወቷን አጥፍታለች። ድጋሚ ቺኛዋ ሊና እንደዚህ እየተደረገች ነው። ከዛ እዚህ ጋር ደግሞ ማስረጃ በስነ ስርዓት እያየን ነው ሁላችንም እና መልስ አያጣም። የሆነ ምታታዊ ሰው ነው። እያየን ነው ሁላችንም እያየን ነው። ምንም በጣም ብቻ ስሜታዊ ሆኛለሁ። በነገራችን ላይ እንደዚህ ተናድጄ አላውቅም እኔ በሰው ህይወት እና በደንብ ይታይ የሊና ህይወት። የምትባል ልጅ አለች፣ ያስገቢያት ሰሊም። መሲ አንድ ቁጥር አበባ ናት። መሲን ያስገቢያት። ሜርሲ ትወርዳለች፣ ጨርሳለች ሀሳቡ። አቡካ ቁጭ በይ፣ እኔ እወርድልሻለሁ። ሙሻዬ ቁጭ በል። ለተኛ እስካሁን ተኝም። በቃ ቴዳ ይመቻችሁ። ብራዘር ደውልልሃለሁ። ቴዳ ያንን ነገር ወይ ትለኛለሽ ብራዘር።